ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድምና እህቶቻችን በመላው ዓለም ላይ ለምትገኙት? ይህ ከአንድ ሺህ ወራት በላይ በላጭ የሆነው አሁን የምንገኝበት ግማሽ ላይ ደረስንበት የታላቁ የረመዳን ወር አላህ ስላደረሰን ምስጋናውን ልናደርስ አልሐምዱሊላህ ማለት እንፈልጋለን። እንደሚታወቀው ድርጅታችን አንዋር 5 ዓለም አቀፍ ንግድ ፕሮሞተር በረመዳን ሁሌ በየዓመቱ በገባ የተለያዩ የሂፍዘል ቁርአን ልጆች አሰባስቦ ውድድሮች ያዘጋጃል። የመጀመሪያው ዙር እንደነበረው ስኬታማ እንደሆነ ለማየት በአንዋር 5 promoter.com በሚል ዌብሳይት እና የዩቲዩብ ቻናላችን ማየት ትችላላችሁ። ዘንድሮ ደግሞ እንደሚታወቀው በረመዳን መጨረሻ አካባቢ የሁለተኛ ዙር የአዛንና የቁርአን ውድድር ለማዘጋጀት ከሚመለከታቸው አካላት ጋር አብሮ በመስራት ላይ እንገኛለን። እንዲሁም አንዳንድ ባለሀብቶች ዝግጅቱ ስፖንሰር እንዲያደርጉልን ድጋፍ እንዲያደርጉልን በተለያዩ መንገዶች ብንጠይቃቸውም ካለው የሀገሪቷ ኢኮኖሚ የገንዘብ እጥረት አንጻር ብዙ ስኬታማ ያልሆኑ ድጋፎች እያገኘን አይደለንም ማለት ነው እና የሚሆነው ቢቻል ይህንን ቁርአን እኛ እናልፋለን፣ ልጆቻችን ይቀጥሉታል፣ ኔክስት ጄኔሬሽን ይከተለዋል ይህንን ስራ። ይህንን ጠቀሜታው ዝግጅት መዘጋጀቱ ከግላችን አልፈን እንደ ሀገርም እንደ ዲን እስላምም ትልቅ አስተዋጽኦ አለው ለዚህኛው የቁርአን ውድድር እና ማንኛውም ሙስሊም ኃላፊነትም አለበት። ይህን የቁርአን ጉዳይ ነው፣ የአላህ ቃል ነው። በዚህኛው ዙሪያ ላይ እንቅፋት እንዳይሆንብን በገንዘብ እጥረት ጉዳዩ ወይም ዝግጅቱ እንዳይቆምብን ሙስሊም ወንድሞቻችን ለዚህኛው መሐባ ላላችሁ ለቁርአን መሐባ ላላችሁ በረመዳን ስም ላይ ሆናችሁ ረመዳንን እየጾማችሁ ይህንን ነገር ኸይር ስራ ተካፋይ ብትሆኑ ኢቭን እንኳን አቅም ከሌለ ነገሮች ባይመቻች ከዓመታዊ አላህ ግዴታ ካረገባችሁ ዘካ ላይ ብታግዙ ስኬታማ ይሆናል። ይህን ቀጣይነት ያለው ስራ ደግሞ የበኩላችሁ አስተዋጽኦ አደረጋችሁ ማለት ነው እና እኛም በምንችለው ያህል አስተዋጽኦ እናደርጋለን። በእናንተ በኩል ደግሞ በአቅማችሁ በሙያም በምክርም አብራችሁ ናችሁ ብታሳኩልን ዝግጅቱ ስኬት ላይ እንደሚደርስ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ረመዳን ሙባረክ።